እቺ ለይለቱል ቀድር በረመዳን 10ቱ ሌሊቶች የምትገኝ ናት። በአንደኛው ሌሊት ቁርአን የወረደው በዚች ሌሊት ነው ሙሉ ለሙሉ። ከዛ በኋላ ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም በ23 ዓመታት ይላሉ አብዱላህ ኢብኑ አባስ ሲናገሩ በ23 ዓመታት እንደየወቅቱ እንደንትኑ እንዳስፈላጊነቱ እየወረደ አለቀ እንጂ መጀመሪያ የወረደው ቁርአን መቼ ነው? በለይለቱል ቀድር ነው ቁርአን የወረደው። አላህ አላ ኢና አንዘልናሁ ፊ ለይለቱል ቀድር ኢና አንዘልናሁ አለ እኛ አውርደነው አላለ። እኛ ሲል አላህ ራሱን ከፍ ለማድረግ ነው። 3-4 ሆኗል ራሱን ከፍ ለማድረግ ነው። አንድ የቀበሌ ሊቀመንበር እኮ ነገር አጥፍተ አንተ ሊቆጣ ሲፈልግ ቆይ ራሱ ነው ከሚናገረው ካልሰራ አይደለህ ይላል። ራሱን ከፍ ለማድረግ ኢና ሲል አላህ ብዙ ነው አይደለም። አንዳንዱ በጂታ ሊፈጥር ይመጣል። ኢና አንዘልናሁ ሲል አላህ ራሱን ለማላቅ ኢና እኛ አለ አላህ አንዘልናሁ አውርደነዋል ማንን ቁርአኑ ፊ ለይለቱል ቀድር አለ በዛች በተከበረችዋ ወሳኝ በሆነችው በተላቀችዋ ውሳኔ በሚወሰንባት ሌሊት ቁርአኑን አወረድነው አለ አላህ Subhanahu Wa Ta'ala። ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ምን እንደሆነች ምን አሳወቀ? ተዕዚመ ለሸእኒሃ ይላል። የሷን ታላቅነት ለመግለጽ ነው። ማወቅ ትፈልጋለህ? እሷ እኮ ማለት ለይለቱል ቀድር ኸይሩን ሚን አልፍ ሸህር ከአንድ ሺህ ወር የሚበልጥ ነው። ልብ በሉ። ብዙ ጊዜ 1000 ወር እየተባለ ይተረጎማል። 83 ዓመት ከ4 ወር ምናምን አይደለም። ኸይሩን ያለው እዚህ ጋር ኸይሩን ሚን አልፍ ሸህር ያለው ከአንድ ሺህ ወር የበለጠች ነው ያለው። አላህ ነው የሚያውቀው። ከአንድ ሺህ ወር የበለጠች ናት። ስለዚህ ተነዘሉል መላኢከቱ ወሩሁ ፊሃ በሷ ሌሊት መላእክቶች ይወርዳሉ። ወሩህ አይ ጅብሪል ማለት ነው ይወርዳል። መላእክቶች ምድርን ያጨናንቋታል። ብዛታቸው በጣም ብዙ ነው። በዛች ሌሊት بإذن ربهم በጌታቸው ፍቃድ ይወርዳሉ። ማ ኑዙሊል በረካ ወራህማ ረዲኤት እዝነት ይሰፍንባታል ያቺ ምድር ያቺ ሌሊት። ሰላሙን ሂየ እሷ ደግሞ ሰላም ናት። ሙጃሂድ ምን አሉ? በሷ ሌሊት ይላሉ ለይለቱል ቀድር ባለችባት ሌሊት أن ليلة القدر صالمة በጣም ሰላም ናት። لا يستطيع الشيطان شيطان አይችልም መሞከር እንኳን አይችልም أن يعمل فيها سوءا በሷ ውስጥ በዛች ለይለቱል ቀድር በተወሰነባት ሌሊት መጥፎ ነገር ማድረግ አይችልም መስራት አይችልም። በሷ ላይ መጥፎ አዛ ነገር ችግር አይከስትም። የተባረከች ሌሊት ናት። እስከ መቼ? حتى مطلع الفجر ፈጅር እስክትወጣ ድረስ ጎህ እስኪወጣ ያኒ ፈጅር ወቅቱ እስኪደርስ ድረስ እዛው እስካለው ጊዜ ሰዓት ድረስ ምንድነው ሰላም የሆነች ሌሊት ናት። ውሳኔ ይወሰናል። ምን አይነት ውሳኔ? በሌላ ቁርአን አያ ሱረቱ ዱኻን ላይ እንዳነሳው ኢና አንዘልናሁ ፊ ለይለቲን ሙባረካ እኛ ቁርአኑን በተባረከችው ሌሊት አውርደነዋል አለ። እቺ ሌሊት ምንድናት ከተባለ ኢና ኩና ሙንዚሪን አለና ፊሃ በሷ ሌሊት ይፍረቁ ይለያሉ አለ ኩሉ አምሪን ሐኪም የተወሰኑ ውሳኔዎች በአጠቃላይ የሚለዩበት ነው። ምን አይነት? ወንድሜ እከሌ ደሃ ነው ሀብት ያገኛውን ይባላል። ላጤ ነው ያግባ የሚወሰንበት ነው። አመታዊ ውሳኔ ነው። ጭንቀት ላይ ነው ፈረጃ ይምጣለት። በዚህ አመት ሐጅ ያድርግ። ልጆች የሉትም ያግኝ። ኸይር ነገሮች የሚወሰኑባት ሌሊት ናት። ታዲያ እናንቀላፋለን? 10 ቀን ብዙ ነው። ነጋዴዎች ገቢዎች የሆነ ነገር ምህረት አደርጋለሁ ቢባል 1 ወር እንዲህ ካረጋችሁ ቢሉ ሁላችንም እንሰለፋለን። አላህ 10 ቀን ናት። እነዚህ 10 ሌሊቶች ውድ ናቸው፣ የተከበሩ ናቸው። ስለዚህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ 10 ሌሊቶች ሲመጡ አይሻ እንደተናገረችው ካነ ረሱል